እልል ብለናል ዛሬ ሩታና አብርሽ ታርቀዋል። ከስንት ጊዜ ከችግር በኋላ ምቾት አለ የሚባለው ለዛ ነው። አብርሽና ሩታ እስከ ዛሬ ፕራንክ ነው፣ ነገ ይታረቃሉ፣ ነገ ከነገ ወዲያ እያሉ እስካሁን ድረስ ቀደም በጠብ ነበሩ። አሁን ደግሞ ጋሼ ከቡታጀራ ወደ አዲስ አበባ ካች በማለቱ በዛሬ ቀን አብርሽና ሩታ ታርቀዋል። ሩታ ደግሞ አንድ ጥያቄ የጋሼ የጠየቀችው ነገር አለ። በቀር ደግሞ ካናዳ መሄዱ አይቀርም። ከሱ ቅር እባባላለሁ፣ ሰላም አወርዳለሁ። ከእናንተ ደግሞ መርቃችሁኝ ወደ ካናዳ መሄድ እፈልጋለሁ አለች። ጋሽም ደግሞ ችግር የለውም ልጄ፣ እኔ መርቄሽ ትሄጃለሽ፣ ይሄ የራሴ ውሳኔ ነው። አብረሽ ቀጠል አድርጎ ደግሞ ጋሼ ምንድነው የምትለው? አትሄድም ብለህ አስቀራታለሁ እኮ ብለኸኝ ነበር። አሁን ምንድነው የምትለው? አትሄድም ሲል አርፈህ ስጋ፣ ምንም አንተን ለመናገርም ለማድረግም መብት የለህም። እስከ ዛሬ ደግሞ ብዙ ጊዜ ነበረህ ዝም አልክ። ምንም ነገር በእጅህ ነበር። አንተ የበለጥ ነገሩ ያባበስከው ነው። ስለዚህ ምንም አይነት ነገር እንዳትመልስልኝ በማለት አፏ ዘግቶት በጣም ደስ የሚለው። ስለዚህ ዛሬ ቀን ሩታና አብርሽ ታርቀዋል። እንኳን ደስ አላችሁ። ደስ ይላል። ሩታም ደግሞ እርግጠኛ ነኝ ወደ ትላንት ኢሳም ይሳቅ ነው ይሳቅ ሲናገር ሰምታችኋል። ሩታ ምን ያክል እንደምታፈቅረው ያኔ ጓደኛሞች ስለሆኑ ያወራሉ። ምን ያክል እንደምትወደው እንደምታፈቅረው የተናገረ ነበር። የእሱ ስትል ምንም ነገር ትተዋለች ያለ ነበር። አንተ ግን ተንበርክከህ ይቅርታ ጠይቃት እንዳለው አብርሽ የሩታ ተንበርክኮ ነው ይቅርታ በድጋሚ 2 ጊዜ ነው የጠይቃት ማለት ነው። እና ጥሩ ነው። ሰው መጣላት ምንም ማለት አይደለም። አሁን ደግሞ በረመዳን ወር የራህመት ወር ነው፣ የህዝነት ወር ነው። የተጣላ ምን ያለ ሁሉም የሚታረቅበት ነው። አልሐምዱሊላህ ሩታና አብርሽ በመታረቃቸው የምር በጣም ደስ ብሎኛል። እና ሩታ ከአሁን ወዲህ ልጅነት ያለ ስለዚህ እንኳን ደስ አላችሁ የሩታና የአብርሽ ፋሚሊዎች ማለት ነው። ኢንሻላ ያለውን ቀጣዩ ምን ጋሽና ምን እንዳላቸው ተመልሰን እንመጣለን። ጠብቁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር አልሐምዱሊላህ ሰላም ነን። እንዴት ነው ውሎ፣ ጤንነት፣ ረመዳን ስራ እንዴት ይዟችኋል? የበረታችሁ ነው? እንዴት ነው ስራ? የበረታችሁ ነው? በርታ ያላችሁ ነው? የጠነከራችሁ ነው? አለን ማለት ነው። እኛም ደግሞ የበረታን ነው፣ የሰራን ነው። አላህ ያግዘን፣ ያግዛችሁ። በዱዓ እንረሳሳ። ለሀገራችንም እንደዚህ የተጣላችሁ በየቦታ ካላችሁ የተቆራረፋችሁ ምናምን አላህ ሰላም አላህ ያወርድላችሁ። ሩታና አብርሽ በዛሬው ቀን ስለዚህ ሩታ እና ተመልሼ መጥቻለሁ። ሩታ ተንበርክኮ አብርሽ ይቅርታ ነው የጠየቃት። 2 ነው ይቅርታ ጠየቃት። ስለዚህ ጥሩ ነገር እንደሚፈጠር እንዲህ ነው። ጋሼ ከመጀመሪያም ጀምሮ ወደ እሷ ቢመጣ ጥሩ ነበር። አያችሁ፣ ምክንያት ደግሞ አባት እንዲህ ነው የሚያስታርቅ። ጋሽ አነጋገሩ በጣም ደስ የሚል እኔ እንጃ ወላሂ ከምሬ ነው የምላችሁ። በጣም ነው በቃ የሆነ ነገሮቹ ቦታ የሚያዝበትን መንገድ፣ ሰውን በፍቅር የሚይዝበትን መንገድ ብስሚላሂ በቃ እኔ እንጃ ይመቸው። በዚህ አጋጣሚ ጋሽ ምክንያቱ ሚሮን ይፈልጋታል። የሩት ሚሮን ይፈልጋታልና ሚሮን ካለሽበት የተፈለግሽ ነው ነይ በልዋት መልዕክት አስተላልፉ። ጋሼ በጣም ተናዱባታል። ምክንያቱም ደግሞ እሷ ትልቅ ሰው ናት። እንዴት እንደዚህ ታደርጋለች? ስለዚህ እሷ ብቻ ነው አሁን የምንፈልገው፣ እሷ ከየት አምጡልኝ ብለዋል። አብረሽም ደግሞ ችግር የለውም ትመጣለች ምናምን ብለዋል። ስለዚህ አብረሽና ሮተ ደግሞ ወይኔ ጉድ ይፈላል። ብቻቸው ጥለዋቸው ከወጡ በኋላ ለመነጋገር ራሱ ፈርተው ግን እውነት ያስፈራል። አንድ ሰው ከተጣረቃችሁ በኋላ ከደቡ ያን ከተጣላችሁ በኋላ መልሶ ስትጠረቁ ለማውራት ይሄን አዲስ ሰው ነው የምትሆኑ። ሩታም ከደሙ ስለ ካናዳ ነው የምታስበው። ምንም አልመሰላትም። አብረሽ እጇ በመሳብ ያረት ሩት ምንም አልመሰላትም። ምክንያቱም ተናዳለች። አብረሽ ዛሬ በቃ እና በጣም ደስ ብሎታል። እውነት ደስ አለ። ወዲህ ፈገግ ሲል እንዴት እንዳሳዘነኝ ያረት ያላለ ዛሬ እኔ ራሱ ሳቅ በሳቅ ሆንኩ።
እና ዛሬ እኔ ራሱ ሳቅ በሳቅ ሆኖ ያለው ውድ ቤተሰቦች የምር አብረሽ ደስ ብሎት የሳቀ ነበር። እንኳን ደስ አለህ አብረሽዬ። ሩታም ከደም ካሁን ወዲህ ሰላም አውርዳችሁ በሰላም ነገር እንደምትኖሩ እርግጠኛ ነኝ። በጣም ነው ደስ የሚለው። በቃ ያኔ ከምንም በላይ የሰው ልጅ ሰላም ትልቅ ነገር ነው። ሰላም ከሌለ ሩታ ምሳሌ እሷ በሱ የጀመረችው ካናዳው የጀመረችው በማን ነው? በቃ በአብረሽ ነበር። በአብረሽ እንዴት ነበር የጀመረችው? ስለዚህ እንኳን የሆነ ነገር ባይሳካላት ራሱ ሁሌም በቃ ደግሞ የምትጠጠተው ለማንም በሱ ነበር። በቃ ያን እሱ ያደረገልኝ ነገር ነው እንደዚህ ነው ምናምን ብላ ነው የምታስበው ነበር። ግን በቃ በመታረቃቸው ደስ ይላል። እንኳን አንድ ሰው ምክንያት መሆን ሳይሆን የአንድ ሰው ሰላምን መሆን ነው ያለብን። አሁን ሩታ ታውቃላችሁ በዛ ሰዓት ካናዳ ከዚህ በፊት ያን ባለትዳር ከሆነ እሱ ሳታማክር አትሄድም ነበር። ግን አሁን ደግሞ በሱ ተጣልታ ስለሆነ ደግሞ አብረሽም የሆነ ነገር ሩት ቢያጋጥማት ባይሳካላት ያሰበችው ነገር ሄዳ ባይሆን እሷን ሁሌ በአብረሽ ነው የምትማረረው። እሱም ደግሞ በጣም ነው ልቡ የሚያዝን የነበር አያችሁ። ግን አሁን ደግሞ ሰላም አውርደው ከተፈቀራሩ ያኔ የሁለታቸው ፍቅር ነው። ደስ ካላቸው ይቀመጣሉ፣ አብረው ይቀጥላሉ። ደስን ካላላቸው ደግሞ ሩታ ብትሄድም በሰላም ደስ ይላል። ሰላም አያችሁ፣ ሰላም የሁሉም ነገር ምንጭ ነው። ሰላም የሁሉም ነገር የሚያስተካክልላችሁ ህይወታችን ሁሉ የሚያስተካክለው ሰላም ነው። ሰላም ከሌለ በጥል ከሄድን እሷን በኩል የምትማረረው አስብ ውስጥ የሚቀር የሰው ልጅ ያንዳንዳችን እናውቀዋለን። ህይወታችን ከሀገራችን ስንወጣ ሁሉም እንደጠበቅ ነው አይደለም። አንዱ ጎደሉ አንዱ የተሟለ ብዙ ነገር ነው ያለ። ሩታ ምሳሌ እማራለሁ ብላ ከዛ ሀገር ተነስታ ወደ ካናዳ ብትሄድም ነገ እንዳልጠበቀችው ሲሆን ሁሌ በማን ነው የምታማርረው ነበር? በአብረሽ ነው የምታማርረው ነበር። ግን እና ቀደም እንደዚህ አይነት ያጋጥማል። በሰላም ከሆነ ደግሞ ምሳሌ ታርቀዋል። በሰላም አብረሽ ፈቅዶላት ብትሄድም ብትመለስም ደግሞ በሰላም ይጠብቃታል ማለት ነው። አብረሽ በደስታ ነው የሚጠብቃት ሩታ አይደል? ስለዚህ ሰላም ለሁሉም ነገር በቃ የደስታችን ህይወታችን ምንጭ ነው ለማለት እወዳለሁ። ጋሼም አላህ ረጅም እድሜ ይስጥህ በሉት እና ረጅም እድሜ ይስጠው። ልጆች አስታርቆ እና ደስ ይላል ማለት ነው። እና በጣም ነው ደስ የሚለው። እና አባት ካለ ኩራ ምናምን የሚባል ነገር አለ እኮ። አባት ካለ ዘነበል ይባላል። ስለዚህ አብረሽ እውነት ምርጥ አባት ነው ያላችሁ ጋሼ። የምር አንድ አነጋገር ሳይስት የሁሉም በፍቅር የሰጣቸው የሩት ታውቃላችሁ በፍቅር ነው የያዛት። ደግሞ አብረሽን ጋሼና ሩት ሲገናኙ የመጀመሪያቸው ነው። ከዚህ በፊት እውነቷን አብረሽ ብለዋል። ቡታጀር እያለ ላስታርቃችሁ ሲላት ጊዜ ሩት ደግሞ እምቢ አለች። ያኔ ላስታርቃችሁ አልኩ ይቅርታ ያኔ ላስተዋውቃችሁ እና እምቢ ብላ ነበር። አሁን ደግሞ በድንገት ያኔ ባለ ትላንት ጋሼ ብሏታል። በእንደዚህ አይነት ሁኔታ እንገናኛለን ብዬ አላሰብኩም ነበር ብለዋል። እውነቱ ነው። እና ግን የመጀመሪያቸው ነው። እኔ ከዚህ በፊት ያኔ በአካል የተገናኙ መስሎኝ ነበር። አስባን አላያችሁ በአካል ገና ከቤተሰብ ሳይገናኙ እነሱ ደግሞ ጥል ለበስም የምካደው እውነት ትክክለኛ ጥል ያለው ነገር አለ። ያንሳው እውነት አሁን አብረሽ ወላሂ እንዴት ነው ደስ ያለው። ሰላም ካለ ሁሉም ነገር አለ። እና አሁንም ቢሆን ምን እንደሚፈጠር እሱ ነው የሚያውቀው። መቼም ሩታ ካናዳ የማታውቀው ሀገር ለመሄድ የተነሳች ልጅ ከባድ ነው ብዬ አስባለሁ። እና የጋሼ ረጅም እድሜ ይስጥላ ይስጠው። ነገሮቹ እሱ ብለዋል። ቁጭ ቤት ስልኬ ከፍቼ ከእናንተ እኮ ነው የምከታተል ነበር፣ ግን ነገ ከነገ ወዳ ይስተካከላል ስለሚሉኝ ነበረ ምናምን ብለዋል። እውነቱ ነው። ከነገ ወዳ ይስተካከላል አንተ አትጨናነቅ እያሉት ነበር። ግን መቶ በደቂቃ እሱ ነገር አስተካክሎታል። አያችሁ ትልቅ ሰው ትልቅ ነው ምንን ጊዜ ገባችሁ? ትልቅ ሰው ምንን ጊዜ ትልቅ ነው። እና ውድ ቤተሰቦች ለጋሼም ዱአ አድርጉለት።
እና አብረሽም በቃ ከአሁን ወዲህ በሰላም በደስታ እንደሚኖሩ አላህ ያርጋቸው ላለው እና ደስ ይላል ማለት ነው። ደስ ብሎኛል። ለምን መሰላችሁ? ነገር ደግሞ እስከ ዛሬ ታውቃላችሁ እስከ ዛሬ ሁሉም ምንድነው የሚለው ነበር? ያን ፕራንክ ነው የሚለው ነበር። ፕራንክ ነው ነገ ይታረቃሉ እነሱ ለዶራል ነው ምናምን ነው የሚባለው ነበር። እና እውነት በጣም ደስ ይላል። እና በዛሬ ቀን እውነት በጣም ደስ ብሎኛል። የምር እኔ በተለይ የአብረሽን ደስታ ማየት ከዚህ በላይ ምንም የሚያስደስት ነገር የለም። እና ውድ ቤተሰቦቼ ሁላችሁም በዛሬ ቀን እርግጠኛ ነኝ ደስ እንዳላችሁ በጉት ጠብቁት የነበረ ወይ ደግሞ እስከዛሬ ፕራንክ ነው ውሸታቸውን ነው ያላችሁ ያላመናችሁ ሰዎች ዛሬ ደግሞ እርግጠኛ ነኝ ምክር ደግሞ እንዳመናችሁ ተስፋ አደርጋለሁ። ሁላችሁ አላችሁበት ቦታ ሁሉ አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን ሰላም አማን አላህ ያርግልን። የመዳን ቅመሞች ራሳችሁ የጠበቃችሁ ውሃ የጠጣችሁ ፈሳሽ ነገር በቃ እየወሰዳችሁ ስሩ ማለት ነው። አላህ ይጠብቃችሁ። እንግዲያስ ረመዳናችን ማለት በሰላም በደስታ ያስጀምሮ በደስታ ያስጨርሰን ነው። ሁላችሁም ያን ክርስቲያኖችን በአሁኑ ሰዓት ጾመኛ ናችሁ። ዱዓ አድርጉ ለሀገራችን ነው ሁሉም ነገር ቤተሰብ በትዳር መሃል በፍቅር መሃል ብዙ ነገር ያኔ በቃ መጣላት አለ። በትንሽ ነገር ክፍተት ማድረግ የለብንም። ምክንያቱም ጋሽ እዛ ጋር አብረሽን መቶ ቁጭ ሲል ተጠጋ ነው ያለው። ማለት ሮተ ከሆነ ቁጭ ያለ ተጠጋ፣ ምክንያቱም ክፍተት አትፍጠር ነው ያለው። ምክንያቱም ክፍተት ከፈጠርክ ሴጣን እንደዚህ ገብቶ ነው የሚበጠብጠው ያለው ነገር ነበር። ይህ አባባል ትክክል ነው። ምክንያቱም በመሀላችን ክፍተት ካለ ያ ክፍተቱ ወይ ደግሞ ሴትየዋ ወዲያው የሆነ ነገር ካልተወችው ወይ ወንዱ ካልተወው ሁለቱም ዝም ብያለን በቃ ሌላ መዘዝ ነው የምናመጣ ማለት ነው። ምክንያቱም ደግሞ እነሱ ሚዲያ ላይ ወጥተው ይህ እድል ስላገኙ ነው እንጂ ብዙ በየቤቱ በአሁኑ ሰዓት እንኳን በረመዳን ወር ራሱ ስንት ሰው የሚቀያየም ስንት ሰው በራሱ ቤት ሰው ትዳሩ የሚያፈርስ ስንት ሰው ሊኖር ይችላል። ስለዚህ ክፍተት መፍጠር አንፍጠር። ክፍተቱን ሰበብ መፍትሄ ሳይሆን መንስኤ ሳንሆን ወይ የበለጠ መፍትሄ ፈልገን አንዳችን መተው አለብን ነው የምለው። እና እንቻለው ውድ እህቶቼ በተለይ በሚዋደድ ሰው ትንሽ ነገር ነው የሚበቃ ትንሽ ነገር። ስለዚህ ራስ በራሳቸው ክፍተት አትፍጠሩ። ባለትዳሮች፣ ባለፍቅረኛሞች፣ ጓደኛሞች ብዙ ጋር ደግሞ ብዙ ነገር አለ። በተለይ በቃ በስራ ቦታ ምናምን ባልሆነ በሆነ ነገር የምንጣለ ሰዎች በቃ በተለይ ክፍተት ሳንፈጥር ወዲያውኑ ደግሞ ተነጋግረን መፍትሄ መፈለግ የመሰለ ነገር የለም። በጠረጴዛ ዙሪያ ቁጭ ብሎ መወያየትን ማውራትን የመሰለ ነገር የለም ማለት ነው። እልህ ጥሩ አይደለም። አብረሽና ሩታ እስከዛሬ ደግሞ የዚህ ያደረሳቸው ሰው ፕራንክ ነው። እስከዛሬ ድረስም ከደም ፕራንክ ነው አልተጣሉ ውሸታቸው ነው የዶራር ሲሉ ነው ምናምን ሲሉ ለምን ከደም ሰው የሚያስብል ነገር ነበር። የሚለቁትን ቪዲዮ ተራ በተራ ነበር። አሁን ሳሌ ትናንት ራሱ የተለቀ ቪዲዮ ከትናንት ወዳ ያኔ ዳኒ ከተለቀዋል ጽጌ መለሳ ደግሞ ዛሬ ሩታ አየችው። ይሄን ነገር ደግሞ የኛ ደግሞ ተመልካቹ ደግሞ የሆነ አሳማኝ ነገር አያደርግላችሁም። የሆነ በቃ እነሱ ፈልገውት ወይ ደግሞ እንደዚህ የሚሰሩ ነገር የሚመስል ነበር። ያኔ በቃ እነሱ ፈልገው ሳይሆን በልህ ማንም ሳያውቅላቸው እነዚህ ልጆች ተለይተው ነበር። ኦልሬዲ ግን ያኔ ባለቀ ሰዓት ደግሞ ጋሼ ተመልሶ መምጣቱ አሪፍ ነው ብዬ አስባለሁ። አስታርቋቸዋል፣ ደስ ይላል እላቸዋለሁ። ስለዚህ በትንሽ ነገር ክፍተት መፍጠር ሳይሆን ክፍተቱን መድፈን ነው ያለብን ብዬ መልእክት ያስተላልፋለሁ። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለቤቴ አዲስ የሆናችሁ ላይክ ያኔ አዲስ የሆናችሁ ኮሜንት አስቀምጡልኝ። መልስ አዲስ ያልሆናችሁ ታፕ ታፕ አድርጉ ማለት ነው።